ከተለያየ ሴት ጋር ግንኙነት ማድረግ ለስንፈተ ወሲብ ሊያጋልጥ ይችላል ወይ? የስ ለስንፈተ ወሲብ ሊያጋልጥ ይችላል፣ ግን ያ ስንፈተ ወሲብ አካላዊ ላይሆን ይችላል። ግንኙነት ከተለያየ ሴት ጋር በምታደርግበት ጊዜ የተለያዩ ሴቶች የተለያዩ አይነት የግንኙነት ሪኳየርመንት ነው ያላቸው። የምትጨርስበትን ሰዓት አታውቅም፣ የምትጨርስበትን አይነት አታውቅም እና አዲስን ሴት እንደ አዲስ ነው እየለመድክ ያለው ማለት ነው። ስለዚህ ግንኙነቶች ላይ በሙሉ ጭንቀት መብዛቱ ነው ማለት ነው። ለዛ ነው ቶሎ መጨረስም የብልት መንፈስፈስም ምናምን የሚያጋጥም ደግሞ ለተለያዩ ኢንፌክሽኖች ሊያጋልጣችሁ ይችላል። በተለይ ደግሞ አብራችኋት የምትተኙት ሴት ምርመራ ያላደረገች ከሆነና አንድ አይነት የሆነ የአባላዘር በሽታ ካላት እሱ ነገር ከተጋባባችሁና በተለይ ደግሞ ሳትታከሙት ለረጅም ጊዜ ከቆየ ኢንፌክሽኑ ይሄድና ብልት አካባቢ ያሉ ደም ስሮችን ሆነ ጡንቻዎች ጠባሳ በመፍጠር ለብልት አለመቆም ችግር ሊዳረጋችሁ ይችላል። ስለዚህ በፍጹም ማለት ነው ከተለያዩ ሰዎች ጋር ግንኙነት ማድረግን አልመክርም። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት ነው። ባይ ባይ። እኔ ጠይቁ ምላችሁን ጥያቄዎች ትጠይቃላችሁ። ባል ነው መጀመሪያ የሚጠይቀው። ግንኙነት ላይ እስካሁን እያስደሰትኩሽ ነው ወይ? እንድንቀይረው የምትፈልጊው ነገር አለ ወይ? ያላስደሰትኩሽ ቀናቶች ያደረግኳቸው ጥፋቶች አሉ ወይ? ብልት ይልቅና ከእጅ ይልቅ የሚያስደስትሽን ነገር አላወኩልሽም ወይ? በሳምንት ስንት ጊዜ ግንኙነት ብናደርግ ደስ ይልሻል? አቅም ይኖርሻል ወይ? በግንኙነት ያስገደድኩሽ የመሰለሽ ቀን አለ ወይ? ግንኙነት ጊዜ ያልነገርሽኝ ህመም ወይም የተለያዩ ያልተመቹሽ ነገሮች አሉ ወይ? ከኔ ጋር ግንኙነት ማድረግ በምታስቢበት ጊዜ ደስታ ነው ወይም ጭንቀት ነው የሚሰማሽ ወይ? ከዚህ በኋላ ለመለወጥ ምን ላደርግልሽ? ሚስቶች የእናንተ ተራ ነው። ግንኙነት ላይ አስደስተሃለሁ ወይ? ግንኙነት ላይ ብዙ ስራ ማልሰራ ይመስልሃል ወይ? ግንኙነት ላይ ካለኝ ተሳትፎ በላይ እንዳደርግልህ የምትፈልገው ነገር አለ ወይ? የተለያዩ ነገሮች እንዳትሞክር የከለከልኩ ነገር አለ ወይ? ስሜትህን የሚጎዳ ንግግር ተናግሬህ አውቃለሁ ወይ? አንተ የምትፈልገውን ግን እኔ ያላደረግኩት የግንኙነት አይነት አለ ወይ? ልብሴ ላይ ወይም ሽቶዬ ላይ ወይ የተወሰኑ ነገሮች ላይ መቀየር ያለበት ነገሮች አሉ ወይ? ቤቴ ውስጥ ያለው የግንኙነት ድባብ የሚጋብዝህ አይነት ነው ወይ? አዳዲስ ነገር መሞከር ፈልገህ ለመናገር የፈራሃቸው ነገሮች አሉ ወይ? በግንኙነት ጊዜ ከሰውነቴ ላይ ያልተመቸ ማንኛውም አይነት ሽታ ወይም ማንኛውም አይነት ነገር አለ ወይ? እነዚህ ነገሮች መጠየቅ አለባቸው። ይሰቀጥጣሉ ወይ? አዎ፣ ግን መጠየቅ አለባቸው። 60% 70% የሚሆኑትን ስንፈተ ወሲብ ቅልል አድርጎ ነው የሚያወጣው። ሚስትህን ማወቅ ባልሽን ነው። ስንፈተ ወሲብ ኑሮባችሁ ደግሞ በተለይ አካላዊ ሆነው ጥሩ የአይነት የግንኙነት ህይወት ኖራችሁ ስቲል ግን ብልታችሁ ማይቆም ከሆነ ቶሎ የምትጨርሱ ከሆነ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት ነው። ባይ ባይ።